የዛሬ 2 ዓመት ነው 3 ዓመት በፊት ጎብኝቼው ነበረ። ከዛም በኋላ አሁን ዳርፉር ነው ያለው ወታደር ነገር ነው። ከዛ ስመጣ አንተ ክርስቲያን ሆነ እንድጠብቀኝ ፈልጋለሁ ምናምን አለኝ። እኔ ደግሞ ላስከፋው አልፈልግም። ሳላስቀይመው በመልካም አነጋገር እንትን ላስረዳው ፈልጋለሁ። ስለዚህ የሆነ ነገር ብትለኝ። መልካም ምን ታድርገው? እሺ ወንድም በጣም ጥሩ ሀሳብ ነው። ምን ታድርገው? ጎት ምን ታድርገው? በቃ የቱን አትንሳ። እሽና ወላጆቻችሁ ክርስቲያን የሆኑባችሁ ወይም ክርስቲያን ወላጆች አሏችሁ፣ አንደኛ በጥሩ ስነ ምግባር አናግሯቸው። ገብታችኋል? ቢሰድቧችሁም ዝቅ ቢያደርጓቸውም ቢያቋሻቸውም እናንተ መሬት ሆኑላቸው። ሁለተኛ ወላጆቻችንን እንዴት አድርገን እንምከር ለሚሉ ክርስቲያን ለነበሩ አሁን ለሰለሙ ልጆች ሱራ ኢብራሂም ማነው ሱራ መርየም ላይ ሱራ መርየም 3ኛው ገጽ ላይ ኢብራሂም አለይሂ ሰላም ካፊር የሆነውን አባቱን እንዴት አድርጎ እንዳናገረው በዚያ መንገድ ላይ ሄዱ። ያ አበቲ ብሎ ነው የሚጀምረው። እያንዳንዱን ቃል አይታችሁታል። አባዬ ሆይ እያለ እማዬ ሆይ እያላችሁ ያ አበቲ ሊመ ተዕቡዱ ማ ላ የስመዕ ወላ ዩብስር ወላ ዩግኒ አንከ ሸይአ። አባዬ ሆይ የማያየን የማይሰማን የማይጠቅምን የማይጎዳን የሆነን ነገር ለምን ሰርተህ ቀርጸህና ስለትገዛለት ትሰግድለታለህ ይላቸው ነበር። አባትህም ክርስቲያን እንደመሆኑ መጠን እነዚህን ነገራቶች ያደርጋል። ስለ አንዱ አምላክ ስበከው። መጀመሪያ አንድና ብቸኛ የሆነን አምላክ እኮ ነው ነቢያቶች መጽሐፍ ቅዱስ ላይ የሰበኩት። በለው አንዱን አምላክ ነው። አንዱ አምላክ ማን እንደሆነ አስተምረዋል። ያ የማይታየው ያልወለደው ያልተወለደው ያልተገደለው ያልተሰቀለው ያለ የነበረ ለዘላለም የሚኖር ብቸኛው አምላክ ነው። ዘላለማዊ ሕያው የሆነ ገብቶሃል? ያ አምላክ ደግሞ ኢየሱስ ክርስቶስን መልእክተኛ አድርጎ እንደላክ አስተምሯል። ኢየሱስ ክርስቶስ መልእክተኛ እንደሆነ ብዙ ቦታ ላይ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች ዘላለማዊ ሕይወት አለ። ይህ አንዱ አምላክ ብቸኛው አምላክ ብሎ ከገለጸው በኋላ የላከውን አምላክ ራሱን ደግሞ ከዚያ ከአንዱ አምላክ የተላኩኝ መልእክተኛ ነኝ አለ። ስለዚህ ይህንን ረገ ብላ ማስተማር ከዚያ በኋላ ስለሚገድላቸው ቀርጸው ገብርኤል፣ ሚካኤል፣ ፉላን ምናምን ብሎ ስለሚጠራቸው ስለነዚያ ደግሞ ትነግረዋለህ። ከሰማይ በታች ከምድርም በላይ ማናቸውንም የተቀረጹ ምስሎችን አድርገህ አትስገድላቸው የሚለውን ጥቅስ ስጠው። ገብታችኋል? ስለዚህ ከአምላክ ውጭ ለማንም እንዲህ የሚደረጉ ነገራቶችን ሁሉ ስህተት እንደሆኑ ከመጽሐፍ ታስረዳለህ። መጽሐፍ ቅዱስን ይዛችሁ እስልምናን መስበክ ትችላላችሁ። ያሉበት መንገድ እንዳለ ክርስትናን መንገድ የሚያንትን የሚመታ እንጂ የሚያጸና ምንም አይነት ትምህርት የለም መጽሐፍ ቅዱስ ላይ። አምላክ አንድና ብቸኛ እንደሆነ ይናገራል። እነርሱ ግን አንድም ሶስትም ነው ይሏቸዋል። የአምላክ ሞቶልናል ብላ ያምናሉ። አምላክ ደግሞ የአምላክ እኔን ማንም አይኖርም ይላል። አምላክ ብለው የሚያስቡ ደግሞ እነርሱ ተወልዷል፣ አይተውታል፣ ሰዎች ተመልክተውታል፣ አብሮት ኖረዋል፣ ደብድበውታል፣ ጠፍጥፈውታል። እንደ መጽሐፍ ቅዱስ ምራቃቸውን ተፍተውበታል፣ ብዙ ነገር አድርገውታል። ያ አምላክ ደግሞ ኃያል እንደሆነ ይናገራል። ብቸኛው አምላክ ስንት ኃያላንን ሲቀስፍ የነበረ ኃያል አምላክ ነው እሱ። ይሄን ነገር ቀስ ብላችሁ በማስረዳት በማስተማር እንትን ማለት ግለጽለት። ከዚያ ስለ ኢስላም ያለውን ደግሞ ታስረዳዋለህ። ያ ነው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። ጥያቄ ስለ ኒካ በተመለከተ መጠየቅ ፈልጌ ነበረ። እሺ
እኔ ኒካ ቀርቦ ነው እንትን ያልኩት ያገባሁትና እዚህ ውጭ ሆኜ ነው ያገባሁት እና የሰጠኝ ወንድሜ ነው። ኒካ ያታሰረው ደግሞ ከሱ ቤተሰቦች ናቸው። እና ከኔ ሰው ስለሌለ ኒካው እንትን አይሆንም የሚባላል እንዴ? እቴ ወንድሜ ብቻ ወንድምሽ ሰው አይደል እንዴ ልጅ? ወንድምሽ አለ፣ ከሱ ደግሞ ባልየው አለ፣ ሁለት ደግሞ እሺ እሺ ከሱ ሁለት ምስክሮች አሉት አለ። በቃ ስለዚህ እሱ ባልየው ሁለት ምስክሮችና አንቺ ወንድም ከተገናኙ ኒካሁ ይጸድቃል። ወአለይኩም ሰላም። ጥያቄ ነበር። የሚከትል ሳይድላና ቁርአን መቅራት ትችላለች ወላ ትችላለች? እሺ ከትል ሳይድላ ሆና ቁርአን መቅራት ትችላለች ወላ ትችላለች? በሂፍዟ ትችላለች። እንዲሁም ሞባይሉን ይዛ ትችላለች። እንዲሁም በጨርቅ ወይም በመኪና መቅራት ትችላለች። የማትችለው ያለ ጨርቅ ያለ ጓንት በእጇ መቅራት። የት ነው ያለሁት? ወንድ ልጅ ማንም ሰው ወክሎ ኒካ ማሰር ይችላል ወይ? አሰላሙ አለይኩም። ሰላም። ጥያቄ ነበር እሱ። እሺ የመጀመሪያው አንደኛ ጥያቄ ባለፈ አንተ ጋር ነው ሻላ ያስኩት። ክርስቲያን የነበረ ሰው ወደ እስልምና ከመጣ በኋላ ሁሉም ኃጢያቱ እንትን ይባልለታል እና ምንም ኃጢያት አይኖርበትም ይባላል አይደለ? ከክርስትና ወደ እስልምና የመጣ ሰው የሰው ገንዘብ የሰው ሀቅ መክፈል የማይችለው የሰው ገንዘብ የሰው ሀቅ ቢኖርበት በአላህ ዘንዳ በኋላ ያስጠይቀዋል ወይስ አያስጠይቀውም? ያ ገንዘብ እሜትም ሊሆን ይችላል እና ገንዘብ የሰው ሀቅ ካለበት ያንን መመለስ አለበት ከቻለ። ካልቻለ ደግሞ አልቻልኩም ይቅርታ ብሎ ይጠይቃቸው። ሰላም አለይኩም ሁዙ። ጥያቄ ነበረኝ። ጥያቄው ምንድነው? በሸሪዓ ኒካ ማሰር የሚለውን ነገር ከቁርአን ሐዲስ ጋር ሲያያዝ እንዴት ነው? ተደጋጋሚ የቀረበልኝ ጥያቄ ስለሆነ ነው ወደ አንተ ላሳልፍ የቻልኩት። وأنكحوا الأيام منكم والصالحين من عبادكم وإمائكم ይላል። ማለት ያጋባቸው ማለት ነው። እንዴት ነው የምናጋባቸው የሚለው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያስቀመጠው መስፈርት ላ ኒካህ ኢላ ቢወሊይ ሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። ስለዚህ ኒካህ ለማሰር እነዚህ ያስፈልጋሉ። አንደኛ ወኪል ብለዋል፣ የልጅቱ አባት። ሁለተኛ የሚያገባት ሰው። ሶስተኛ እና አራተኛ ሁለት ምስክሮች። ከዚያ በፊት ቀድሞ ምን መኖር አለበት? የሁለቱ ስምምነት። ሴት ልጅን ያለ ፈቃዷ መዳር አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ አራደ አሐዱኩም አን ዩዘውጀ እብነተሁ ፈልየስተእዚንሃ አሉ። አንዳችሁ ሴት ልጁን መዳር ሲፈልግ ቀድሞ ያስፈቅዳት አሉ። የእሷ ስምምነት የእሱ ስምምነት ከተገኘ ከዚያ በኋላ በተነገረው መስፈርት መሰረት ኒካ ይታሰራል።
ሌላው የሚያስፈልገው ነገር ምንድነው? መህር። አንድ ባል ሴት ልጅ ሊያገባት ሲል ጊዜ የሚሰጣት ቅድመ ስጦታ መህር ተብሎ ይጠራል። ለዚህ ማስረጃም ከቁርአን ላይ አላህ በቁርአን ሲናገር ምን አለ? ወአቱ ኒሳእ ሰዱቃቲሂነ ኒሕላላ፣ ሴቶችን የመህር ስጦታቸውን ደስ ብሏቸው ከውስጣችሁ ስጧቸው አለ። ያ ነው ያ መህር የሴት ልጅ ነው እና ያንን መጠየቅ የምትችለው ደስ ያላትን ሴት ልጅ ነች። ያን ገንዘብ እንደፈለገች ለድሃዎችም ሆነ መልሳ ለባሏም በስጦታ መልክ መስጠት ትችላለች። ራሷን መጠቀም ትችላለች፣ ለወላጆቿን መስጠት ትችላለች። ወላጅ ያንን መውሰድ ይችላል ወይ? ላ አይችልም። የሱ ሐቅ አይደለም፣ የሚስት የልጅቱ ሐቅ ነው። ለዚህም ማስረጃ አላህ እዚያው ላይ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአን፣ ከእርሱ ከዚህ ከገንዘባቸው ከውስጣቸው ደስ ብሏቸው ሴቶች ከሰጧችሁ ያንን ብሉ ብሎ ተናግሯል። ነገር ግን ያንን ገንዘብ ያለሷ ፍቃድ ምንም ማድረግ አይቻልም። ሌላኛው ነገር ይሄን መህር ማጋነን ከኢስላም እንዳልሆነ የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንዳልሆነ ተናግረዋል ራሳቸው። ሐዲስ ላይ ሲናገሩ ኸይሩ ኒካህ አይሰሩሁ አሉ። አይሰሩሁ ፊል መህር፣ ከጋብቻዎች ሁሉ መልካም ጋብቻ ብሎ ማለት መህሩ ቀለል ያለበት ጋብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። الإمام ابن القيم الجوزية رحمه الله تعالى يقول في هذه المسألة المغالاة في المهر ليس من هدي النبي صلى الله عليه وسلم. مهر ማጋነን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ብሏል። ስለዚህ መህርን የምትወስነው ሴት ልጅ ነች። ያንንም ቀለል አድርጋ ትወስን። ስጦታውን በተመለከተ ደስ ያላትን ነገር መጠየቅ ትችላለች። ከፈለገች ገንዘብ፣ ከፈለገች ሌላው ነገር ሊሆን ይችላል። ሐላል የሆነ ነገር የተፈቀደ ነገር ያንን መጠየቅ ትችላለች። ወይንም ቁርአን እንዲያስተምረኝ ብላ ሊሆን ይችላል ትችላለች። አይታችኋል። ልክ እንዲሁ ቀለል አድርጋችሁ በዚህ ጊዜ መወሰን ነው። በጣም አሁን ላይ ኢትዮጵያ ላይ በጣም ስለተወደደ ህይወትም ሴቶች ስታገቡ ጊዜ ቀለል አድርጉ። አዎ ቢያንስ መኪና ሊሆን ይችላል፣ ቀለል ያሉ ነገራቶች፣ ወይንም 1 ሚሊዮን ብር ምናምን ልትሆን ትችላለች። እንደዚህ አይነት ነገር እንጂ በጣም አታጋኑት። ህይወት በጣም ተወዷል አሁን። እሺ እሺ ምን አደረገክ? መኪና ስል እሺ እኛም ደንግጠናል። ሁሱ ሴትዬ ብር አበድሪያት ኦኬር ማሻአላህ ለማዳ የምታበድር ልጅ መጣች። አልሰጥም አለችኝ። ክላሷ ብር አለ በወስደው ሌባ ነው የሚባለው 2000 ድርሃም። ሌባ አትባይም፣ ሌባ አትባይም። ምክንያቱም ሐቅሽን ነው የወሰድሽው። ግን ማጅራትሽን እንዳትልሽ ተጠንቀቂ። ይሄ ሌብነት አይደለም፣ ሐቃቸውን ስለወሰዳቸው። እሺ የገባች ሰዎች ጥያቄ አላችሁ? አልሰማም እንዴ? እሺ ጥያቄ ከሙስሊም አንድ ሰው ሙስሊም ከመሆኑ በፊት ኃጢአቱ ሌላው ኃጢአቱ ይማርለታል? የሰው ሐቅ ቢሆን ይማርለታል ወይስ አይማርለትም ነው እኮ አልኩኝ። ለሁለት ይከፈላሉ ኃጢአቶች። ከሰው ጋር ንክኪ ያላቸውና የግል ኃጢአቶች አሉ። የግል ኃጢአቶቻችን ሁሉ ይማራሉ። ለምሳሌ ሰውየው አስካሪ መጠጥ ጠጥቶ ከሆነ ራሱን ነው የጎዳው። ምንም ሌላ ሐራም ነገራቶች ላይ ወድቆ ከሆነ የሰው ገንዘብ ሰርቆ ወስዶ ተበድሮ ከሆነ ግን እነዚህን መመለስ አለበት። ከቻለ መመለስ አለበት፣ ካልቻለ ያን ሰውዬ ይቅርታ መጠየቅ። ነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰውየውን ማግኘት ካልቻልሽ ለሰውየው ቤተሰቦች መስጠት። ምክንያቱም ያ ሰው ገንዘቡን ሳይጠቀምበት ቢሞት የሚወርሱት ቤተሰቦች ናቸውና ለእነርሱ ነው የሚሰጠው። እሺ ሁለተኛው ጥያቄ ደግሞ አላህ ሁሉን አዋቂ ነው። አላህ በአንድ ሶስተኛው ክፍለ ጊዜ ወደ ምድሯ ሰማይ ይመጣል ብለን እናምናለን ሙስሊሞች። በዚህ ጉዳይ ላይ ከከፍል ጥያቄ ጠይቀው ነው አላህ ሁሉን አዋቂ ከሆነ ለምንድን ነው ወደ ምድር ሰማይ የሚመጣው በሚለው ላይ መልስ ስጠኝ። መጽሐፋቸውን ካለማወቅ ነው። ወደ መጽሐፋቸው ከመሄድ በፊት ግን ከእስላም አንጻር ያለውን ላስረዳቸው። ነዓም ينزل ربنا إلى سماء الدنيا حين يبقى ثلث الليل الأخير فليقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له.
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? የሌሊቱ 1/3 ክፍለ ጊዜ በሚደርስ ጊዜ ጌታችን አምላካችን አላህ ሱብሓነሁ ወተዓላ ወደ ቅርቢቱ ዓለም ሰማይ ይወርዳል። ከዚያም ምን ይላል? ማን ነው የሚጠይቀኝ የምሰጠው? ማን ነው ምህረት የሚማጸነኝ የምምርለት? አያችሁ አይደለም? ያራ አላህ ሱብሓነሁ ወተዓላ ከባሪያዎቹ ይሄን ነገር ያደርግላቸዋል። ወኑዙሉሁ ሱብሓነሁ ወተዓላ ለይሰ ከኑዙሊል በሸር ኢነማ ሁወ ኑዙሉን የሊቁ ቢጀላሊሂ ወዐዘመቲ ሱልጣኒህ ወኑስቢቱ ዛሊከ ሊላሂ ሱብሓነሁ ወተዓላ ሚን ገይሪ ተሕሪፍን ወሚን ገይሪ ተክይፍን ወሚን ገይሪ ተምሲል። የአላህ ሱብሓነሁ ወተዓላ መውረድ ሲባል ጊዜ እንደ ፍጥረታት አወራረድ አይደለም። ለምሳሌ እኔ ስወርድ ጊዜ ከዚህ የሆነ ተንጠልጥዬ ወደታች ውርድ አይነት ነገር ወይም ደግሞ ከዚህ ከወረድኩኝ እዛ ወርጄ ከሆነ ከዚህ አልገኝም። የአላህ ሱብሓነሁ ወተዓላ አወራረዱ እንዴት ነው የሚለውን እርሱ ነው የሚያውቀው። የአወራረዱን ሁኔታ ላ ያዕለሙ ከይፍየት ኑዙሊሂ ሱብሓነሁ ወተዓላ ኢላ ሁወ። የራሱን አወራረድ አላህ ሱብሓነሁ ወተዓላ የሚያውቀው ራሱ ነው። አሁን የሚወርድበት ጉዳይ ምንድነው ነው? የሚወርድበት አላህ ሱብሓነሁ ወተዓላ ምን ያክል ለባሮቹ ቅርብ ሊሆንላቸው እንደሚፈልግ ይሄንን ለመግለጽ ነው። አሁን ይህን ከጨረስን ከእስልምና ያለውን እሺ መጽሐፍ ቅዱስ ላይ እግዚአብሔር ይወርዳል ወይ ወደሚለው እንምጣ። አው እግዚአብሔር በደንብ ይወርዳል ወደ ምድር። ነገር ግን የሚወርደው ከአምልኮ ጋር በተያያዘ ከባሮቹ የአምልኮ ስርዓታቸው ጋር የተያያዘ ነገር ሳይሆን በምድር ላይ ያሉትን ህንፃዎች ለማየት ነው፣ ግንቦች ለማየት ነው። እዚያ ሆኖ ማየት አይችልም ወይ ታያቸዋለሽ አንቺ። መጽሐፍ ቅዱስ ላይ ላሳያችሁ። እግዚአብሔር የአዳም ልጆች የሰሩትን ግንብና ህንፃ ለማየት ምድር ላይ ወረደ ይላል። ስለ ኢየሱስ ክርስቶስ አይደለም ማወራችሁ በስጋ ስለተገለጠው ላ ነቢያቶች ሲያመልኩት የነበረው ብሉይ ኪዳን ላይ ገብታችኋል አይደለ? በምድር ላይ የሰው ልጆችን የሰሩትን ግንብ ለማየት ይወርዳል እግዚአብሔር። ያ ብቻ አይደለም፣ ሰፈር ለሰፈር ሁሉ ይዞራል እግዚአብሔር። ለምን? ለመባረክ። ኦኬ፣ እዛ ሆኖ መባረክ አይችልም ወይ ታያቸዋለሽ። የሚገርመው ደግሞ ሰፈር ለሰፈር ስዞር ጊዜ የሰው ካካ ካየሆኝ ከዚያ ስለማልገኝ ደፈኑ ብሎ ያዛቸዋል። ገብታችኋል? እዛ ቦታ ላይ ስለምወርድ እኔ ስዞር ሰፈር ለሰፈር እርኩስ ነገር ካየሆኝ አለ ከአንተ የወጣውን እዳሪ ሳትሸፍን ታገኝ እርኩስ ነገር ስለምመለስ፣ ስለዚህ ያንን ድፈነው አለ። እዛ ሆኖ መባረክ አይችልም ወይ ታያቻለህ። ያን ነገር ካየ የማይባርካቸው ለምን? እንዲህ እየተፈላሰፍን ሺህ ጥያቄዎችን እኮ መጠየቅ እንችላለን በአምላክ ዙሪያ ላይ ማለት ነው። አሁን ላሳይሽ እግዚአብሔር እንደሚወርድ ወደ ምድር የሚወርደው ሲያዳም ልጆች የሰሩትን ግንብ ለማየት ነው። አሁን ግንብ ለማየት መውረድ ነው የሚያስደንቀው ወይንስ እንደው እንትን የሚለው ወይንስ ከባሪያዎቹ ጋር ምን ያክል በአምልኮ ስርዓታቸው ቅርብ መሆኑን ለመግለጽ የተነገረው ቃል ነው። አሁን ላሳያችሁ እግዚአብሔር የአዳም ልጆች የሰሩትን ግንብ ለማየት እንደሚወርድ ማለት ነው። ማስረጃ ላውጣላችሁ ከራሴ እንዳይሆን። እሺ እሺ ለማየትሽ ያንን ማለት ነው። ወረደ አንዴ ላዝራ ካሜራውን ይታይሻል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እዚያ ሆኖ ማየት አይችልም ወይ ብለሽ ትጠይቂያቸዋለሽ። ማየት ከቻለ እዛ ሆኖ ለምን ወረደ ምድር ላይ? ልክ እዛ ሆኖ መስማት አይችልም ወይ? ጸሎታችሁን መስማት ከቻለ ለምን መውረድ አስፈለገ ወደ ቅርቢቱ ዓለም ሰማይ እንደሚሏቸው ማለት ነው። ኢየሱስ ክርስቶስ ምን አለ? በወንድምህ ላይ ያለችዋን በአይኑ ላይ ያለችዋን ጉድፍ ከማየትህ በፊት በአይንህ ላይ የተከመረውን ጉቶ ተመልከት መጀመሪያ ብሎ ይናገራል፣ ይገስጻቸዋል። ያ እዚህ የሚወርደው ህንፃ ለማየት ነው። አላህ ስብሐነሁ ወተዓላ ስለምንድን ነው ከተባለ ከባሪያዎቹ ምን ያክል ቅርብ እንደሆነና ለአምልኮ ስርዓታቸው ልክ እንዲሁ ከዚያ ጋር በተያያዘ እንጂ ህንፃን ለማየት አይደለም አላህ የሚወርደው ምድር ላይ ግንብ ለማየት አይደለም። ያን ማየት ያስፈልገው። እሺ ለማንኛውም ይሄን ይመስላል። ሌላ ጥያቄ አለሽ? አዎ እኔ የሰማሁት በቅርቡ ነውና
ቤተሰቦችን የ9 ዓመት እህት አለችኝ እና በጣም ትንሽ ነች እና ነቢያችን መሐመድ እችን እህትሽን ያገባውና እንዴት ነው እስልምና ላይ ሙስሊም ነኝ ብለሽ መቋቋም የምትችይው ምናምን እያሉ በጣም እንደ ደካማ ግን ብዙ ጊዜ በዚህ ጉዳይ ላይ ብዙ ጊዜ ያነሱብኛልና አንዳንድ ነገሮችን እንድትለኝ ይፈልጋለሁ። ድጋሚ ጥያቄሽን ይቅርታ። ነቢያችን መሐመድ በ9 ዓመቷ ነው አይደለ አይሻን ያገባት? እቀላ ሰላታሽ። እሺ አንደኛ የእድሜ ገደብ መጽሐፍ ቅዱስ ላይ አለ ሆይ? እነዚህ ሰዎች ተቃውሞ እያነሱ ነው። ስለዚህ ግዴታ አንድ ሰው ሲቃወም ጊዜ የሆነ መሰረት ይዘው ነው ከመጽሐፉ ገብታችኋል አይደለ? በ9 ዓመት ማግባት አይቻልም የሚል አለው የመጽሐፋቸው ላይ ባያቸው የለም በፍጹም። እሺ መጽሐፍ ቅዱስ ላይ የእድሜ ገደብ አለው የሴት ልጅ በዚህ ዓመቷ ታግባ የሚል አለው የለም በፍጹም። ታዲያ ሳይኖር እንዴት ነው የሰው እምነት ላይ መጥቶ ለመኮነን የሚሞከረው? አያስኬድም እኮ። መጽሐፍ ቅዱስ ላይ እኔ የ3 ዓመት ህፃን ልጅ ባገባ የሚከለክለኝ የለም። ምክንያቱም የእድሜ ገደብ አልተቀመጠም። ገብታችኋል አይደለ? በፈለግኩበት የእድሜ ገደብ ባገባ አይከለክልም መጽሐፍ ቅዱስ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ቃል በቃል አደራ ህፃን ልጆችን አታግቡ ብለው ከልክለዋል። ህፃን ልጆችን ማግባት አይቻልም ብለው ቃል በቃል ተናግረዋል። ማስረጃ አቡበክር ስዲቅ ረዲየላሁ ዐንሁ፣ ዑመር ብን አልኸጣብ ረዲየላሁ ዐንሁ ሁለቱ መጡና ፋጢማ እንዳሩና አሏቸው። ላ ኢነሃ ሰጊራ ብለው መለሱ። አይቻልም እርሷ ህፃን ነችና አሉ። ህፃን ልጅን ማግባት አይቻልም ብለው ያው ቃል በቃል ተናግረዋል። መጽሐፍ ቅዱስ ላይ እንደዚህ የሚል የእድሜ ገደብ የተቀመጠ አለ ወይ? ላ የለም። በየትኛውም የእድሜ ደረጃ ሰውየው የሚቃወመው የሆነ ጥቅስ የለም። እንደ አጠቃላይ ወደ አይሻ ስንመጣ ጊዜ እናታችን አይሻ ረዲየላሁ ዐንሃ እንዴት ነበረች ተክለ ሰውነቷ የሚለውን ማየት ነው። እንዲሁም በዘመኑ ስላለው ሰዎች ማንነት ማየት ያስፈልጋል። እስኪ ልጠይቃችሁ፣ ዛሬ ላይ የ11 ዓመት ወንድ ልጅ ቢያገባ ምን ትላላችሁ? እስኪ አንድ ገስትን አንድ ያሽ ይሆናል። የ11 ዓመት ወንድ ልጅ ሰፈር ላይ ይሄ ልጅ ሊያገባ ነው ብትባይ ይሄንን አይምሮ ይቀበለዋል? ዛሬ ላይ የ11 ዓመት ህፃን ልጅ አይቀበለውም። አይምሮ አይቀበለውም። የ11 ዓመት ህፃን ልጅ ገብታችኋል አይደል? እንዴት ነው ሰርግ ምናምን ተደርጎ የ11 ዓመት ህፃን ልጅ ልንድር ነው ቢሉ ቤተሰቦች አብዳቸዋል ነው የምንላቸው። ለምን? አሁን ጊዜ ስላለው ስለሆነ እያወራን ያለ ነው። በነቢዩ ሰለላሁ ዐለይሂ ወሰለም በአይሻ ዘመን ግን የ11 ዓመት ወንድ ልጅ ያገባ ነበር። የ11 ዓመት ወንድ ልጅ ያገባል። ታዲያ 2 ዓመት ዝቅ ብላ የ9 ዓመቷ ማግባቷ ምንድን ነው የሚደንቀው? የ11 ዓመት ልጅ አግብቶ የሚገርማችሁ በ12ኛ ወይም በ13ኛ ዓመቱ ወለደ ይላል። በ13 ዓመቱ የወለደ ልጅ ታውቃላችሁ በዚህ ዘመን ላይ የለም። ስለዚህ ስታወሩ ጊዜ የዛሬ 1447 ዓመት በፊት ስለነበረው ትውልድ ነው እያወራቸው ያላቸውት። ገብታችኋል? እነዚህ ሰዎች ግን አሁን እየጠየቁ ያሉት ልክ አሁን ባሉት ህፃናት ልጆች እየመዘኗት ነው። እናታችን ያሻል እንደዛ አይደለችም። በአሁን ጊዜ ያሉትን ሴቶች እመዝናለሁ ካላችሁ በዚያን ጊዜ የነበሩ ወንዶችንና የአሁኖችን ወንዶች አመዛዝኗቸው እስኪ። የ11 ዓመት ልጅ አሁን ቢያገባ ምን ትላለህ ብላችሁ የመጀመሪያ ጥያቄ ጠይቋቸው። ኧረ በፍጹም አያገባም ነው የሚሉት። በዚያ ጊዜ ግን ያገባ ነበር። አምር ብን ልዓስ በ11 ዓመቱ ነው ያገባው። አብደላህ ብን ልዓስ የዚህ ሰሓባ ነው። ልጁን ተመልከተው የሚበልጠው በ11 ዓመቱ ነው። በ11 ዓመት ይበልጠዋል ልጁ። ገብታችኋል? ያ ነው ልክ በ11ኛ ዓመቱ አገባ። ከዚያ በ13 ዓመቱ ወለደ። እናታችን አይሻ በ9 ዓመቷ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር መኖር እንደጀመረች ይናገራል። ልብ በሉ፣ መኖር እንደጀመረች ይናገራል። ከዚያ በፊት እስከተባለ ከዚያ በፊት ቤተሰቦቿ ጋር ነበረች። ታዲያ 9 ዓመት መሆኗ እናታችን አይሻ ተክለ ሰውነቷ እንዴት ነበር የሚለውን ሐዲቶችን እናንብብ። ራሷ የተናገረችው ሐዲት ላይ ስትናገር ምን አለች እናታችን አይሻ? አንድ ሴት ልጅ የወር አበባ ማየቷ ምን ይመስላችኋል? የትዳር ምልክቷ ነው አይደል? እናታችን አይሻ የወር አበባ ከሚያዩ ሴቶች ነበረች። ሐዲት ላይ ስትናገር ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ ምርአ። በዚህ ዘመን አንዲት ሴት ልጅ 9 ዓመት ከሞላት እርሷ ሴት ሆናለች አለች። ያ ማለት ከህፃንነት ዓለም ወጥታለች፣ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ተናገረች።
ገደበችው። 9 ዓመት መሙላት በእርሷ ዘመን ለአቅመ ሔዋን የመድረስ ምልክት እንደሆነ ቃል በቃል ራሷ ተናግራለች። የወር አበባ ምታይ ነበረች። ካነት ተሒድ። ሁለተኛ ተክለ ሰውነቷን እንመልከት። ምን አይነት ተክለ ሰውነት ነበራት? ለመሆኑ ሰዎች እንደሚያስቡት እንደ ዛሬዎቹ የ9 ዓመት ህፃን ልጆች ነች? ላ አይደለች። ሐዲስ ላይ ስትናገር ምን አለች? እናቴ አለች ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን እየቀመመች ትመግበኝ ነበር። ይሄም ተሳካላት፣ እኔም ሰባሁኝ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነቱን ላይ ደረስኩኝ አለች። አቡ ዳውድ በተዘገበ ሐዲስ አልኢማም አልቃዲ ይህንን አንስተው ምን አሉ? ካነት ሻበን ሐሰነተን ብሎ ተናገረ። መልካም ወጣት ሴት ሆና ነበር ይላል። ወጣት ብሎ ገልጸዋታል። ወጣት ህፃን አይደለችም፣ ወጣት ሴት ነበረች ብለው ዑለሞች እንዳለ ተናግረዋል። አያቸው አይደለ? ይህ ነው። ሌላው ነገር እናታችን አይሻ አንድ ነገር ልታውቁ የሚገባው የትዳር ጥያቄ ተጠይቃ ነው ያገባችው። በዚህ ዘመን የ9 ዓመቷን ልጅ ያዝ አድርገህ ለትዳር ልጠይቅሽ ነው ብትላት ሄሮይዳን ተብላ ትሰርባለች። ነገር ግን በዚያን ጊዜ እናታችን አይሻ ልክ ዛሬ ላይ የ18 የ19 ዓመት ልጅ የምትመልሰው የበሰለች ሴት ለትዳር ስትጠይቅ የምትመልሰውን አይነት መልስ ነው የመለሰችው። ሐዲሱን ላምብላችሁ ምን እንዳለች ራሷ ቃለ ልየ ነቢዩ ሰለላሁ ዐለይሂ ወሰለም አለች። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ አለች። አተርዳይነ አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ፣ በዱንያም በአኺራም የኔ ሚስት መሆንን ትወጃለሽ ፈቃደኛ ትሆኛለሽ አሉኝ አለች። ፈቁልቱ እኔም አልኩኝ በላ ያ ረሱለላህ፣ እንዴት አልወዳም የአላህ መልእክተኛ ወዳለሁ እንጂ የእርሶ ሚስት መሆን አለች። ይህን ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ፣ እንግዲያውንስ በዱንያም በአኺራም የኔ ሚስት ትሆኛለሽ አሏት። ያው የዛሬዋን ያዝ አድርገህ ብትጠይቃት ግን ይህን መልስ ትመልሳለች? ላ አትመልስም በፍጹም። የ12 የ13 ረንዳው ከፍ አድርጋችሁ ብትጠይቋት ቱ ብላ ነው እየሳቀች የምትሄደው። አረ እንዴ ለእናታችን አይሻ ከዚህ እድሜ ከፍ ያለች የበሰለ የአእምሮ ባለቤት ላይ ደርሳ ነበረ። ሌላው ነገር ልታውቀው የሚገባው ነገር ይህ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ሄደው እንደ አባረሮችን ልጅ አግባ ምናምን ብለው መስሏቸዋል። ላ አይደለም። እንደ ውበቷ ተክለሰውነቷ ላ እንደዛ አይደለም። ነገር ግን ከአላህ ስብሐነሁ ወተዓላ ዘንድ የመጣ ትእዛዝ ነበር። ሐዲስ ላይ አለ። መልአኩ ገብርኤል ጅብሪል ዐለይሂ ሰላም ለእርሳቸው በህልማቸው ተገለጠና የሆነ ምስል ገለጠላቸው። የተጠቀለለ ወረቀት ነው። እሱን ገለጠና ጨርቅ ነው። እዚያ ላይ ፈረአይቱ ሱረት አይሻ የነቢያችን ሰለላሁ ዐለይሂ ወሰለም የአይሻን ምስል አዩ። በህልማቸው መጥቶ ጅብሪል ከዚያ ምን አላቸው? ያ ሙሐመድ ሃዚሂ ዘውጀቱክ፣ ሙሐመድ ሆይ ይህች ሚስትህ ትሆናለች አላቸው። በዚህ ጊዜም ነቢያችን ሰለላሁ ዐለይሂ ወሰለም ይህን ህልም እንዳዩ በቃ አላህ አዟልና ነይ ሚስቴ ነሽ ብለው አስገድደው አልወሰዷት። እንዳም ዝም አሉ፣ ጠበቁ። በሌላ ጊዜ ጅብሪል ለሁለተኛ ጊዜ ተገለጠ። አሁንም ያንኑ ህልም ደገመላቸው። ያ ሙሐመድ ሃዚሂ ዘውጀቱክ አላቸው። ሙሐመድ ሆይ ይህች ሚስትህ እንድትሆን ተወስናለች አግባ አላቸው። ወዲያው ሄደው ነቢያችን ሰለላሁ ዐለይሂ ወሰለም የቀድሙን የነገርኳቸውን የትዳር ጥያቄ ነው የጠየቋት። አይ አላህ አዟልና ነይ ብለው ጠቅልላ አልወሰዷትም። አያችሁ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ጠየቁ፣ ቤተሰብ ተጠየቀ፣ አገቡ። ገብታችኋል? ይህ ነው የሆነው ነገር። ሌላው ነገር ልታውቀው የሚገባው ነገር ምንድን ነው? የዛሬ 1446-47 ዓመታት በፊት የነበረውንና የአሁኑን ትውልድ ማወዳደር አይቻልም። እንደ እስልምና አስተምህሮ ክርስትና የማያውቀው ትልቅ ትምህርት አለ። እሱም ምንድን ነው? የሰው ልጆች አፈጣጠር ተክለሰውነት ዛሬ እንደምናየው አይደለም። ከጊዜ ወደ ጊዜ እየቀነሰ መጥቶ ነው አሁን እዚህ ላይ የደረስ ነው። የመጀመሪያው ሰው ማን ነው? በሁላችንም እምነት አዳም ነው። አዳም ሲፈጠር ጊዜ ምን ያክል ነበር የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኸለቀ ላሁ አደም ጡሉሁ 60 ዚራዕን አሉ። አላህ አዳምን ሲፈጥረው 60 ክንድ ነበር አሉ። ያ ማለት 30 ሜትር ማለት ነው። 30 ሜትር የነበረ ሰው ዛሬ ላይ ቢመጣ ለእርሱ የምትሆን ሚስት ማግኘት ይችላል? በየትኛውም የዕድሜ ደረጃ ላይ ስጡኝ ይችላል? ላ አይችልም በፍጹም። ምክንያቱም ዛሬ ላይ ያሉ ሴቶች 2 ሜትር የማይሞሉ ነው። 2 ሜትር የማትሞላው ለ30 ሜትሩ ትዳር መያዝ ትችላለች? አትችልም በፍጹም። ለምን ይሄን አትቀውም? በዛን ጊዜ ያለው ሰውና የአሁኑ ዘመን ሰው በፍጹም አይገናኝም። ታዲያ ተክለ ሰውነታችን ከአዳም በኋላ የሰው ልጅ ኃጢአትን ባደረገ ቁጥር ምድር ላይ ጸጋን እየተነጠቀ እየሄደ መጣ። ከተሰጠውም ጸጋ ምንድን ነው? ተክለ ሰውነቱ በጣም ረጅም ነበር የሰው ልጅ።
ያን እየቀነሰ መጣ። ስለዚህ የሙሳ የአዳም ዘመንና የኖህ ዘመን እኩል አይደሉም። የኖህ ዘመንና የአብርሃም ዘመን እኩል አይደሉም። የአብርሃም ዘመንና የመሲሁ ዘመን እኩል አይደሉም። የመሲሁ ዘመንና የነቢዩ ሰለላሁ ዐለይሂ ወሰለም ዘመን እኩል አይደሉም። የነቢዩ ሰለላሁ ዐለይሂ ወሰለም ዘመንና የአሁን ዘመን ሰው እንዴት እኩል ሊሆን ይችላል? የዛሬ 1447 ዓመት በፊት ተመለሰና ወደኋላ የዛን የነበሩ ሰዎች ምን ያክል ሊሆኑ ይችላሉ ብላችሁ አስቡ። ቦታች አለ አይደለ? የዛን የነበሩ ሰዎች በጣም ተክለ ሰውነታቸው ትልቅ እንደሆነ ከዚህ ከሐዲስ እንረዳለን። ታዲያ እናታችን አይሻ የ9 ዓመት ስትባል ጊዜ አሁን ካለችው ሀገር ልትወዳደር እንደማትችል ከዚህ ከሐዲስ መረዳት ትችላላችሁ ማለት ነው። ቦታቸው ያ ነው። ሌላው እናታችን አይሻ ረዲየላሁ ዐንሃ ስንታየው ይሰማል? ሄሎ ሚት ታድርገው ፈኪ ሌላ ነገር ነው ታውቁ የሚገባው ነገር ምንድን ነው? በጣም ብዙ ማስረጃዎችን ማንሳት ትችላላችሁ። አይሻ በዚህ ከዛ ምን ካለ ሰው ጋር ልትገናኝ እንደማትችል። ሌላው ነገር በዚያ በእድሜ ደረጃ ላይ ያለች ሴት 2000 ምናምን ሐዲሶችን ሸምድዳ በዛሬው ዘመን ያለችዋ ሴት መያዝ ትችላለች? የዛሬዋን የ9 10 11 12 ዓመት ልጅ አምጡና 2000 በላይ እናታችን አይሻ የተናገረቻቸውን ያስተላለፈቻቸውን ሐዲሶች ብታዩ አይደለም በዚህ እድሜ ደረጃ ላይ ያለ የትኛውም እድሜ ደረጃ ላይ ያለ ሰው ሊይዘው አይችልም። አይምሮዋ በጣም በሳል ሴት ነበረች። ገብታችኋል? ከ2000 ምናምን በላይ ሐዲሶች ታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር የምትወዳደር የሆነች ሴት ነች። ከነ አቡ ሁረይራ ጋር ከነ አብዱላህ ብን ዑመር ከነ አብዱላህ ብን መስዑድ ከ2000 ምናምን በላይ ሐዲሶችን በጭንቅላታ ሸምድዳ ለትውልድ ያስተላለፈች ነች። ገብታችኋል? እና ይህ ነው ግምት ነው የምታወራው። ላ ግምት አይደለም፣ ለእናንተ ስለማይነግሯቸው ነው። ይሄን ያሉ ይሄንንም ሲያነቡ ጊዜ ክፉ ነገር እናወጣለን ብለው ግን ይሄን ይደብቋቸዋል። ያንም ይደብቋቸውን እኔ እየነገርኳቸው ነው። አዲስ ሆነባቸው አይደል? እረዳቸዋለሁ። የሚነግሯቸው ግምትና ፍልስፍና ከነሱ ነው የምትሰሙት። የሆነ ሐዲስ ያነሱና በዚያ ላይ የራሳቸውን ሐሳብ እየሰጡ ይሽከረከሩላቸዋል እየተፈላሰፉ። ላ እኔ እንደዛ አይደለም፣ ያለውን ነገር ነው የምነግርህ። አውጣለህ እናታችን አይሻ ቃል በቃል የትዳር ጥያቄ እንደቀረበላት የተናገርኩትን ሁሉ ቃል በቃል መልአኩ ገብርኤል መጥቶ እቺ ሴት የአንተ ሚስት እንድትሆን ትወስናለች ያለበትን ላውጣለህ። እስካሁን የተናገርኩትን ቃል በቃል የአዳም ተክለ ሰውነት 60 ክንድ እንደሆነ ላሳይህ። ዛሬ ካሉ ሰዎች ጋር ሊወዳደር እንደማይችል ቃል በቃል በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረ ወንድ ልጆች በ11 ዓመታቸው እንደሚያገቡ ላውጣለህ። ያ በ11 ዓመት ያገባው ወጣት ልጅ በ13 ዓመቱ እንደወለደ እኔ የምናገረውን ሁሉ አውጣ ካልከ ጊዜ ውጥት እያደረግኩ የማሳየውን ነገር ነው፣ ፍልስፍና አይደለም። ገባችኋል? በዚያ ዘመን የነበሩ በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሴቶች በ9 ዓመታቸው የወር አበባ እንደሚያዩ ላሳይ ቃል በቃል ማለት። እናታችን አይሻ ምን አለች? 9 ዓመት ከሞላት በዚህ ዘመን አንዲት ሴት ልጅ ከሴቶች ሆናለች ብላ ትናገራለች። ያው ማለት ከልጅነት አለሞታለች ነው። እሺ እዚህ በላይ ወንድማቸው ማሄር ሊያሳያቸው የፈለገው ነገር አለ በዚህ ጉዳይ ላይ። እስኪ ማሄር አንዴ በትልቁ አድርገኝ። እሺ ማሄር ሊያሳያቸው ነገር አለ። ያው እቺም ቪዲዮ ይዋል። ይሄኛው ትናንትና የኦርቶዶክስ ካቴድራል ቤተክርስቲያን አዲስ አበባ ውስጥ የተፈጸመ ነገር ነው። እዩት። 9 ዓመቷ ነው። ከዛ እዩት 9 ዓመቷ ነው። የራሳቸው ምስክርነት ስሙ። በተክሊል ዳሯት አራሷን ልጅ ማለት ነው። አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። እኔ አሁን አባቶቻችን የምንጠይቀው ሁላችሁም ሊቃነ ጳጳሳት፣ ሁላችሁም የቤተ ክህነት ሰዎች፣ ሁላችንም ያገር በተክሊል 10 ዓመት አልሞላትም። 10 ዓመት ቅድስት ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀብለው እንደሌላት ፍትህ አሳዩት፣ ንገሩት። ለሚሞቱ ህፃናትና ለሚሞቱ ሴቶች እየጠፉ ላሉ ህፃናት በተክሊል ዳሯት አራሷን ልጅ ማለት ነው። አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። እኔ አሁን አባቶቻችን 10 ዓመት አልሞላትም እች ልጅ 10 ዓመት በተክሊል ትናንትና ነው። ትናንትና ዛሬ ሐሙስ ነው፣ እሮብ ማለት ነው። ትናንትና እሮብ ላይ ትናንትና
በተክሊል አገባች። እች ልጅ 10 ዓመት አልሞላት በተክሊል አገባች። በዚህ በ21ኛው ክፍለ ዘመን ማለት ነው። በ21ኛው ክፍለ ዘመን ቤተ ክርስቲያን ተክሊል አድርጋ ህጉ ስርዓቱን ፈጽማ ዕጣኑን አድርጋ ቄሳውስቱ ካህናቶች መጥተው ፈርመው የ9 ዓመት ልጅ ማለት ነው። 9 ዓመቷ። ይህን ላሳያችሁ ብዬ ነው። እሱ ይቀጥል። መርሐባ ጀዛከላህ ኸይር። እንግዲህ ይህን ይመስላል። ጥያቄ ያለው ከዚህ በኋላ መቀጠል ይችላል። አናንተ እኔ ጥያቄ ሁሶን ልጨርስና ልውጣ። ፈተዋ ነው አያቆይህም። ሮመዳን ላይ አሁን ሮመዳን የሚባለውና ስንጾም ግዴታ መነየት አለብን ባፋችን። ሁለተኛ ደግሞ ቁርአን የያዘ ሽንት ቤት ስልክ ሽንት ቤት ይዘን መግባት እንችላለን ወይ ነው? ይሄ መልስልኝና ልውረድ። አይሽ በረመዳን ጾምን ስትጾሙ ጊዜ መነየት ግዴታ ነው። ነገር ግን ንያ ባንደበት ሳይሆን በልብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ብለዋል። ማንኛውም ስራ ትክክል ሊሆን የሚችለው በንያ ሲሰራ ጊዜ ነው አሉ። ንያ ማለትን ማለት ነው። አንየቱ መዕናሁ አልቀስዱ ፊል ቀልብ። ንያ ብሎ ማለት በልብ ማሰብ ማለት ነው። ማንኛውንም የአምልኮ ስርዓት ስትሰሩ ያን ስራ ከመስራታችሁ በፊት በልባችሁ ያን ስራ ለአምላካችሁ ለአላህ እንደምትሰሩ እርሱን ለመገዛት እርሱ ያዘዘውን ትእዛዝ ለመፈጸም ብላችሁ ከእርሱ ዘንድ ምንዳን አስባችሁ ያንን ማሰብ አለባችሁ። ለምሳሌ የረመዳንን ጾም እህታችን የጠየቀችው የዛኔ የረመዳንን ጾም በልባችሁ ትለይታላችሁ። ያ ማለት የሌሊቱ ክፍለ ጊዜ ከማለቁ በፊት የሱብሒ አዛን ከመባሉ በፊት የዛኔ በሌሊቱ ክፍለ ጊዜ ላይ የነገውን ጾም እንደምትጾሙ በልባችሁ ማሰብ ማለት ነው። አንደበት መናገር አይጠበቅባቸውም። አምላክ አላህ የልባችሁን ሁሉ ያውቃልና። ያ ነው ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ መን ኸጠረ ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። ኢብኑ ተይሚያ ምን አሉ? የነገውን ቀን እንደሚጾም በልቡ ያሰበ ሰው በቃ ኸላስ ነይቷል አለ። ይሄ ነው በአንደበታችሁ ነገ እጾማለሁ ምናምን ማለት አይጠበቅም። እሺ ቀጣዩ ጥያቄ ምን ነበር? ቀጣዩ ጥያቄ ስልክ አሁን ይሄ ስልክ ያለ አይደለ ቁርአን አለው እሱን ሽንት ቤት ይዤ መግባት እችላለሁ ወይስ አልችልም? በጣም ጥሩ ጥያቄ። ቁርአኑን ክፍታችሁ እንደዚህ ድምፁን እንትን ብላችሁ መግባት አይሆንም። እንደሱ ግን ፓውዝ አድርጉት፣ አቁሙት። ሌላኛው ነገር እንዲሁ ስክሪን ላይ ያለ ከሆነ እሱንም ማጥፉትና ግቡ። ያ እሺ ፍቅር ጥያቄ ካለሽ